በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። በትንሣኤ ሰላምታ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን አደረሳችሁ። በሚኖረን የትምህርት ጊዜ በማቴዎስ ወንጌል ምዕራፍ 28 ከቁጥር 9 ላይ በሚገኝ ኃይለ ቃል ተነስተን እግሩን ይዘው ሰገዱለት በሚል ርዕስ እንማራለን። እግዚአብሔር አምላካችን በቸርነቱ ሊያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳበት ጊዜ አንስቶ እስካረገበት ጊዜ ያለው 40 ቀናት በጣም ብዙ ነገር ያደረገበት ነው። ከፊታችን እንግዲህ የጌታችንን ዕርገት እናከብራለን። ጌታችን ለብዙ ሰዎች ተገልጧል፣ ታይቷል። ለሐዋርያቱ በተናጠል ታይቷቸዋል። ደግሞ ብዙ ሆነው ሰብሰብ ብለው በአንድ ቤት ባሉበት ታይቷቸዋል። ለቅዱሳት አንስት በተደጋጋሚ ተገልጧል። ከ500 ለሚበዙ ብዙ ሰዎች ታይቷል። በመጨረሻም ደግሞ ለጳውሎስ ከሁሉ በኋላ ጭንጋፍ ለመሆን ለእኔ ታየኝ ብሎ እንደተናገረው ለብዙ ሰዎች ሲታይ የከረመበት ጊዜ ነው። ይህ ወቅት ማለት አምላካችን ያስተማረበት የመጨረሻው እንግዲህ ቤተክርስቲያናችን ከትንሣኤው በፊት ያለውን የክርስቶስ ትምህርት ወንጌል ብላ ትጠራዋለች። ከትንሣኤው በኋላ ያለውን ደግሞ ኪዳን ብላ ትጠራዋለች። ኪዳንን ያስተማረበት ስርዓትን የሰራበት ወቅት ነውና ከፊታችን ደግሞ የጌታችን ዕርገት አለ ገና ስለሆነ ከዛ ቀድመን ከዚህ ከትንሣኤው አንድ ቃል አድርገን ዛሬ ስለ ስግደት እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ከትንሣኤው ቃል ልነሳ ብዬ ነው እንጂ ስለ ትንሣኤው አይደለም የምንማረው። አምላካችን ኢየሱስ ክርስቶስ እንደተነሳ ካገኙት ሰዎች መካከል እንግዲህ የተፈጸመው ታሪክ እንደዚህ ይነበባል። በፍርሃትም በታላቅ ደስታም ሴቶች ማለት ነው ፈጥነው ከመቃብር ሄዱ ይላል። ለደቀ መዛሙርቱ ሊያወሩ ሮጡ። እንግዲህ አምላካችን ኢየሱስ ክርስቶስ ትንሣኤውን ገልጦ የነበረው ለመጀመሪያ ጊዜ ለሴቶች ነበር፣ ለቅዱሳት አንስት ነበር። አንዳንድ ሰዎች ወሬው ቶሎ እንዲዳረስ ነው ይላሉ። ትስማማላችሁ? እኛ እንደዛ አንልም። ለሴቶች ቀድሞ የተገለጸበት ምክንያት በኦሪቱ ሕግ ሴት ልጅ ለምስክር አትበቃም ነበር። ፍርድ ቤት እንኳን 3 ምስክር ነው የሚያስፈልገው። ነገር በስንት ጸና? በ3 እና 2 ወንድ መጥቶ 10 ሴት ቢመጣ አንዳንድ ሰው አይቆጥሩም ነበር። ለዚህ ነው ሐዋርያትም ደጋግመው ሴቶች ሲነግሯቸው አያምኑም ነበር። ከሴቶች መሃል ተነሳ ያለው አሉ ይሉ ነበር፣ የኤማውስ መንገደኞችም ስለማያምኑበት ማለት ነው። ስለዚህ ክርስቶስ ሴት ልጅ እንደማትታመን ስለሚያውቅ የዛን ዘመን የምስክርነት ቦታ እንደሌላ ስለሚያውቅ የትንሣኤውን ምስክር እነማን አደረጋቸው? ሴትነትን አከበረው ማለት ነው። ክርስትና ሲጀምር ሴት ልጅን ደስ ይበልሽ በማለት ነው የጀመረው። ማንን የተጠናቀቀው? ሴት ልጅ እኛን ደስ ይበላችሁ እንድትል በማድረግ ነው። እና ሴት ልጅን ያከበረበት ታሪክ ነው በትንሣኤው ላይ። ሌላው የዮሐንስ ወንጌል ላይ አትንኪኝ አላት የሚል እናገኛለን። ማንን ነበር? መግደላዊት ማርያም። ግን መግደላዊት ማርያም ከዚያ ቀድሞ እየተነገራት ትንሣኤውን 3 ስላላመነች የተደረገ ተግሳጽ ነው እንጂ በአጠቃላይ ሴቶችን ሁሉ አትንኩኝ አላለ። ለዚህ ማስረጃችን አሁን የጠቀስነው ክፍል ነው። ሴቶች ለደቀ መዛሙርቱ ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላቸው አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት ይላል። በሉ እስኪ እግሩን ይዘው ምን አሉለት? እነማ? ቅዱሳት አንስት ሴቶች አትንኩኝ አላላቸው። እግሩን ይዘው ሰገዱለት። ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በትንሣኤው ወቅት ትንሣኤው እንደገለጠ ይሰገድለት ነበር። ባገኙት ሁሉ ጊዜ
ያዩት ሰዎች ይሰግዱ ነበር። እርገቱንም ከተሰናበታቸው በኋላ እያዩት ከፍ አለ፣ ሰገዱለትም ይላል። ስለዚህ ዛሬ በሰፊው የምንማረው ስለ ስግደት ነው። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ በቤተክርስቲያናችን እንደምታውቁት ከስርዓተ አምልኳችን ውስጥ ትልቅ ስፍራ የሚይዝ ስርዓት ነው ስግደት። ስግደት የሌለበት ክርስትና የለም። አምላካችን ኢየሱስ ክርስቶስ እንደ ጾመው እንደ ጸለየው ሰግዶም አሳይቶናል። ወዙ እንደ ደም ነጠብጣብ እስኪሆን ድረስ እየጸለየ እየወደቀ እየተነሳ እየሰገደ አሳይቶናል። ስግደት አንዱ በክርስቲያናዊ ሕይወት ትልቅ ቦታ የሚሰጠው መንፈሳዊ ተግባር። ሌላው ኦርቶዶክሳውያን ደግሞ በጣም ብዙ ጥያቄ የሚመጣብን ትችት የሚነሳብን ለምን ለቅዱሳን ለምን ለመላእክት ለምን ለድንግል ማርያም ትሰግዳላችሁ የሚል የማያልቅ ጥያቄ። ሞኝ ዘፈን ሁልጊዜ አበባዬ ነው ይባላል እና ሁልጊዜ አበባዬ የሆነ ጥያቄ ቢኖር ምንድነው? ስግደት ለቅዱሳን ስግደት ይገባል አይገባም የሚለውን ነው። እና አንዳንዴም በዛ ምክንያት እንደመሸማቀቅ ድሮ ታቦት በሚወጣ ሰዓት ምዕመናን በታላቅ ደስታ በግንባራቸው ተደፍተው ይሰግዳሉ። ስርዓቱ ይህንን ነው የሚያዘው። አሁን በተለይ ወጣቱ ለመስገድም እንደው እንደመሸማቀቅ አይነት ነገር ደግሞ የፈረደበት ካሜራ አለ ፎቶ የማንሳት ወይ በሌላው ነገር የመዘናጋት ስግደት ከአምልኮ ስርዓት ውስጥ መሆኑን ከመዘንጋት የሚመጡ ችግሮች ናቸው። ስለዚህ ዛሬ በሰፊው ስለ ስግደት እንማራለን። እግዚአብሔር ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃዱ ይሁንልን። የመጀመሪያው እንዴት ይሰገዳል ከሚለውን ጀምር። ሰገደ የሚባለው አንድ ሰው በአካላዊ እንቅስቃሴው ምን ሲያደርግ ነው? አሁን ቆም ያለው ሰገድኩ የሚባለው ምን ሳደርግ ነው? አንድ ሰው ሰገደ የምንለው ምን ሲሆን ነው? ሲሰግድ ነው። ጥሩ መልስ ነው በእውነት። ሰገደ የሚባለው ሶስት አይነት ነው በቤተክርስቲያናችን ሰዓት ለመቆጠብ። የመጀመሪያው እማሄ ወይም አድንኖ ወይም መሳለም የሚባለው ነው። እንደዚህ ብቻ ካንገታችን ዘንበል ብለን የምናደርገው በራሳችን ብቻ የምናቀርበው የስግደት አይነት ነው። ሙሉ ግን ስግደት እሱ ብቻ አይደለም። የመጀመሪያው ግን ምን ተብሎ ይጠራል? እማሄ አድንኖ ማጎንበስ፣ አድነነ አጎነበሰ ነው። እማሄ ሰላም አለ ሰላምታ ሰጠ ማለት ነው። መሳለም ይሄ አንዱ የስግደት አይነት ነው። በመጽሐፍ ቅዱስ ብዙ ቦታ አለ። እመቤታችን ለምሳሌ ወደ ኤልሳቤጥ ሄደች ይላል ሉቃስ 1:40 ላይ። ወደ ዘካርያስ ቤት ገብታ ኤልሳቤጥን ምን አለቻት? ተሳለመቻት ይላል። ይሄ መሳለም የሚባለው ከአንገት ዘንበል ማለት ነው። ተአምሆ የሚባለው ቅዳሴያችን ላይ ተአምሁ በበይናቲክሙ በአምሃ ቅድሳት፣ በተቀደሰ አሳሳብ ምን በሉ ሰላምታ ተሰጣጡ ይባላል። ምዕመናን ከምዕመናን ጋር፣ ወንዶች ከሴቶች፣ ሴቶች ከሴቶች፣ ወንዶች ከወንዶች ጋር፣ ካህናት ከካህናት ጋር፣ ዲያቆናት ከዲያቆናት ጋር እርስ በርስ ሰላምታ ይሰጣጣሉ። ይሄ የጥንቷ ቤተክርስቲያን እንደዛ ታደርግ የነበረው ለምን መሰላችሁ? ንዑሰ ክርስቲያን የነበሩ አዳዲስ የሚጠመቁ ከሌላ እምነት የሚመጡ ሰዎች አሉ አይደል? አሁን ስለማንሰራ እንደዛ የማሳመን የማስተማር ስራ ስለማንሰራ ጻው ሲባል እንጂ ሲገቡ አይተናናቅ። ግን ጻው ንዑሰ ክርስቲያን የሚለው ቃል የመጣው በድሮ ጊዜ በጣም ብዙ አዳዲስ አማንያን በየቅዳሴው ላይ ይገኛሉ። ስለዚህ ቅዳሴው የትምህርት ጊዜው እስኪያልፍ ወንጌል እስኪነበብ መልእክታት እስኪነበቡ ድረስ ይቆዩና ትምህርቱ ሲያበቃ ቁርባን ከመጀመሩ በፊት መሰናበቻ ሰላምታ ይለዋወጣሉ ማለት ነው። ያ ሰላምታ አሁን ወደ ቦታውን ቀይረዋለች ቤተክርስቲያናችን። ከጻው በኋላ አድርገዋለች። ሰላምታ ተለዋውጠው እንዲሄዱ ነበረ በጥንቷ ቤተክርስቲያን የሚደረገው። ተአሙ በበይናቲክሙ በአምሃ ቅድሳት፣ በተቀደሰ አሳሳብ ሰላምታ ተሰጣጡ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 20 ላይ የተናገረውን ቃል ይሄ እማሄ የሚባለውን ቅዳሴ ላይ አድንኑ ሲባል የሚሰግድ ሰው አለ። አድንኑ የተባለው ስግዱ አልተባለ። ተአሙ ሲባል ራሳችሁን ዝቅ ዝቅ አድርጉ ሲባል ያው የደከመው ሰው መቼስ እችን አጋጣሚ ሊጠቀምባት ብሎ ይመስለኛል በግንባሩ ይደፋል። አይደለም። ስግዱ ሲባል መስገድ ነው ያለብን። አድንኑ ሲባል ማጎንበስ ነው ያለብን። ራሳችሁን ዝቅ አትቱ ርዕሰክሙ ሲል ማጎንበስ ነው ያለብን እና ይሄ አንዱ የስግደት አይነት ነው። በአውቶቡስ በመኪና ወይ በታክሲ ስንሄድ ቤተክርስቲያን ከሩቅ ስናይ ምንድን ነው የምናደርገው? እንሳለማለን። እንሰግዳለን አንሰግድም? አውቶቡስ ውስጥ ዞር በሉልኝ ብላ ትሰግዳላችሁ? ስለማይቻል በዚህ ብቻ ነው መስገድ የሚቻለው ከሁኔታው አንጻር። አንዱ የስግደት እምሩቅ ሰሪዋ ወተአምህዋ ከሩቅ አዩዋት ተሳለሙትም ይላል። ስለ መንግስተ ሰማያት ይተረጎማል፣ ስለ ሐዲስ ኪዳን ይተረጎማል። ለቤተክርስቲያንም ግን ይሆናል። ከሩቅ አይተን አንተዋትም ቤተክርስቲያንን ምን እንላታለን? እንሳለማታለን። አንደኛ ነገሥት 1:47 ላይ ዳዊት ባልጋው ላይ ሆኖ ሰገደ ይላል። ባልጋው ላይ ቆሞ አይደለም የሰገደው፣
እንደተኛ በዚህ ብቻ ሰገደ። ስለዚህ የመጀመሪያው የስግደት አይነት አንድ ሰው ሰገደ ስንል ይሄንን ነው እማሄ ወይም ደግሞ አድንኖ ወይም መሳለም ምንለው። ሁለተኛው አስተብርኮ የሚባለው መንበርከክ ነው። አንድ ሰው ሰገደ ሲባል በቤተክርስቲያናችን ስርዓት የስግደት አይነት መንበርከክ ነው። ተንበርክኮ መጸለይ የስግደት አንዱ አካል ነው። ሐዋርያት ሥራ ምዕራፍ 9 ላይ ቅዱስ ጴጥሮስ አንዲትን ወጣት ከሞት ያስነሳበት ታሪክ አለ። ምንድነው ያደረገው? እንግዲህ ጌታችን ለሐዋርያቱ ብዙ ጸጋ ሰጥቷቸዋል። አንዱ ሙት ማስነሳት ነው። ውጡ አላቸው። ወጡ። በሩን ዘጋና የልጅቱ ሬሳ ባለበት ገባ እዛ ክፍል። ከዛ ተንበረከከ ይላል። ተንበርክኮም ጸለየ። ከዛ ጣቢታ ሆይ ተነሽ አላት። ወዲያውኑ ተነሳች፣ ከቤተሰቧ ተቀላቀለች ይላል። እግዚአብሔር የተመሰገነ ይሁን። ቅዱስ ጴጥሮስ ይህን ጸሎት ያደረገው ምን ብሎ ነው? ተንበርክኮ። ቀዳሜ ሰማይ ቅዱስ እስጢፋኖስ ሲጸልይ ተንበርክኮ ነው። እንግዲህ ይህንን ነገር ለምን የምናነሳው የኛ ቤተክርስቲያን ስርዓት አምልኮ ምን ያህል ከመጽሐፍ ቅዱስ ውስጥ የተውጣጣ እንደሆነ እንድትረዱ። ቀዳሜ ሰማዕት ቅዱስ እስጢፋኖስ በድንጋይ ሲወግሩት ዓይኑንም አነሳና ወደ ላይ ያየ ጌታ ሆይ ይህንን ኃጢአት አትቁጠርባቸው አለ። ተንበርክኮ ጸለየ። አንደኛ መንበርከኩን ልብ በሉ። ሁለተኛ ዓይኑን አቅንቶ ነው የሚለው። በኦርቶዶክሳዊት ቤተክርስቲያን ስርዓት ስንጸልይ ዓይናችንን ምን አንጨፍን። ለምን? መጽሐፍ ቅዱስ ላይ የትም ቦታ ኢየሱስ ዓይኑን ጨፈነ የሚል የለም። ዓይኑንም አቅንቶ ነው የሚለው። የሃይማኖታችን ሐዋርያና ሊቀ ካህናት ደግሞ ማን ነው? እሱን ነው ሐዋርያ የምናደርገው። እሱ ጨፍኖ ጸልዮ አያውቅም። ስለዚህ አንጨፍን። ለምን? እሱ ስላላደረገው። ቀና ብሎ ወደ ላይ አየ ነው የሚለው። እስጢፋኖስም አየ። በጣም ይገርመው፣ መጨፈን እንኳን ቢያስፈልግ መጨፈን የነበረበት እስጢፋኖስ ነው ከሌላ ሰው። ለምን? እንደው ለድንጋዩ እንኳን እንዲሄድም እንዴ። እሱ ግን ዓይኑን አቀና። ስለዚህ እንኳን በሰላም ሀገር ድንጋይ ቢወረወረብን እንኳን ስንጸልይ ዓይናችንን ምን አንልም፣ አንጨፍንም ማለት ጸለየ። ይሄ ተንበርክኮ ጸለየ ነው። ሶስተኛው ሰጊድ የሚባለው ነው፣ መስገድ የሚባለው ነው። በግንባር ተደፍቶ መስገድ ማለት ነው። ስግደት ሶስተኛ የስግደት አይነት ለወንዶች በአፍጢማቸው ማለት ነው፣ ለሴቶች በግንባራቸው። ያው ሴቶች በአፍጢም መደፋት አትችሉም ታውቃላችሁ። በአፍና ጢም ማለት ነው። ከቻላችሁ ወክሩት። ስለዚህ በአፍጢም መደፋት የሚባለው ነው። ስንት አይነት ስግደት አየ? እማሄ፣ ማጎንበስ። እነዚህ ሶስቱን አይነት ስግደቶች ቤተክርስቲያናችን በጸሎቷም በስርዓተ ቅዳሴውም ውስጥ ታዘዋለች። ታምሁ የሚባልበት ቦታ አለ። ሰላም ተባባሉ፣ አድንኑ፣ አትቱ፣ ዝቅ አድርጉ፣ ራሳችሁ ስገዱ የሚባልበት ቦታ አለ። እያንዳንዱን ስርዓቱን ጠብቆ መፈጸም በጣም ይገባል። ከዚያ ውጭ ግን ያው ይሄኛው አካላዊ እንቅስቃሴው እንዳለ ሆኖ ስግደት ለማን ነው የሚገባው፣ ለማን ነው የሚሰገደው የሚለው ደግሞ በጣም በሰፊው ማየት ያለብን ጉዳይ ነው። እንግዲህ ስግደትን በተመለከተ በቃ ቀላል መልስ ለእግዚአብሔር ስግደት ይገባዋል። በእኛ ቤተክርስቲያን ግን ለብዙ ቅዱሳን እንሰግዳለን። ለመላእክት እንሰግዳለን፣ ለእመቤታችን እንሰግዳለን፣ ለመስቀሉ እንሰግዳለን፣ ለቅዱሳት መካናት እንሰግዳለን። ለቤተክርስቲያን አትሰግዱ? እንሰግዳለን። ያ ስግደት ትንሽ ሰዎች ላይ ጥያቄ አምልኮ የመሰላቸው ይሸማቀቃል። አንዳንዶቹ እንደው በጣም ምሁራን ሆነው በቤተክርስቲያን ድርሳናት ላይ ብዙ ጥናት የሰሩ እስከ ፕሮፌሰርሺፕ የደረሱ ሰዎች አይ ለቅዱሳን ሲሆን እንደዚህ ብቻ ነው እንጂ መደፋት አይቻልም ብለው ጽፈዋል። አንዳንዴ በጣም ኤክሰለንት ሚስቴክ የሚባል ነገር ካለ ይሄ ነው። በጣም ተራ ስህተት ይሰራሉ። እማዬ ነው እንጂ መስገድ ለእግዚአብሔር ብቻ ነው። መጽሐፍ ቅዱስ ምን ይላል? እኛ ከምንናገር መናገር ያለበት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ብዙ ስግደቶች አሉ። ሁሉም ቃል ላይ ሰገደ ነው የሚል ቃል ተጽፎ የምታገኙት። እገሌ ሰገደ፣ ለመልአኩም ሲሆን ሰገደ፣ ለእግዚአብሔርም ሲሆን ሰገደ፣ ለሰውም ሲሆን ሰገደ ነው የሚለው። ልዩነት ግን አለው። እሱ ላይ ነው መነጋገር ያለብን እንጂ መጽሐፍ ቅዱስ ላይ አሁን ሰርች ማድረጊያ አፕሊኬሽኖች ያሉበት ዘመን ነው። አንድ ሰው ስልኩን አውጥቶ ሰገደ ብሎ ሰርች ቢያደርግ አፕሊኬሽኑ የሃይማኖት ችግር ስለሌለበት ሁሉንም ነው የሚዘረግፈው፣ እየመረጠ አይጠቅስም። ሁሉንም የመላእክቱን ይጠቅሳል፣ የእግዚአብሔርንም ይጠቅሳል። ስለዚህ ልዩነቱ ላይ ነው። ግሪኮቹ የተሻለ ቃል አላቸው። እንግዲህ ግሪክ እና ዕብራይስጥ መጽሐፍ ቅዱስ የተጻፈበት ቋንቋ ስለሆነ የተሻለ ቴዎሎጂካል ቃላት አሉት። በዚህ ባለጸጋ የሆነ ቋንቋ እና ግሪኮቹ ለእግዚአብሔር የሚሰገደውን ስግደት ላትሪያ የሚል ቃል ነው የሚጠቀሙት ለእግዚአብሔር ሲሆን፣ ለቅዱሳን ሲሆን ዱሊያ የሚል ቃል ነው የሚጠቀሙት፣ ወይም ፕሮስኪነሲስ የሚል ቃል ነው የሚጠቀሙት። ለእመቤታችን ደግሞ ኤክሰፕሽናሊ ሃይፐር ዱሊያ የሚል ቃል ይጠቀማሉ። ለእኛ ግን ያው አማርኛው ሰገደ 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 ነው።
ቃል ሲያጥረው ነው። ለእሳቱም በላ ለውሃውም በላ ለምኑም በላ ነው አይደለም? ውሃ በላው እሳት በላው እንደምንለው ማለት ብዙ ነገር ሃይማኖት ግራ እንዲገባን የሚያደርገው ያ ነው። በእውነት የክርስቶስን መወለድ ተወለደ ከአብ እንላለን፣ የእኛን መወለድ ተወለደ እንላለን። ይሄ የቋንቋ ማጠር ነው እንጂ ነገር ጽንሰ ሐሳቡን ይገልጿል ማለት ነው። በአጠቃላይ ግን መጽሐፍ ቅዱስ ላይ የተጻፉትን የስግደት አይነቶች ስንዘረዝራቸው የመጀመሪያው ስግደት ዘበአምልኮ የሚባለው ነው። እስኪ በሉ ስግደት ዘበአምልኮ። የምን ስግደት ማለት ነው? የአምልኮት ስግደት። አንተ ፈጣሪዬ ነህ፣ አምላኬ ነህ፣ ጌታዬ ነህ፣ ፈጥረህ የምትገዛ አምላኬ ነህ ብሎ አንድ ሰው ያንን አስቦ አምኖ የሚያቀርበው ስግደት ስግደት ዘበአምልኮ ይባላል። ይህንን ስግደት የምናቀርበው ለማን ነው? ለእግዚአብሔርና ለእግዚአብሔር ብቻ ነው የምናቀርበው። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ እንላለን። ጸሎት ስናደርግ እስኪ በሉ ለአብ ስንት ስግደት? ይሄን ቃል ስንቴ ነው የምንለው? አንድ ለምን ሶስት አንል ታዲያ? ለአብ ለወልድ ለመንፈስ ቅዱስ ስንት ስግደት ሰግዳል የሚለውን ስንቴ ነው የምንለው? ስንቴ ሰገድን? ገብቷችኋል አይደል? ሲታይ አንዲት ስግደት እያለን ግን ሶስተኛ ነው የምንለው። የባለፈውን ቆጥረን አሁን ደግሞ ስድስተኛ አንል። አንዲት ስግደት ማለት የቁጥር ጉዳይ አይደለም። አንድ አሐተ ስግደት ማለት አንዲት የተለየች ልዩ የሆነች ስግደት ማለት ነው። ነቢየ እግዚአብሔር ዳዊት እግዚአብሔርን አንዲት ነገር ለመንኩት እሷን እምሻለሁ ይላል። ስንት ነገር? አሁን ዳዊት አንድ ነገር ነው የለመነው። 150ው ዳዊት ላይ ስንት ነገር ለምኗል። ግን አንዲት ነገር ማለት የተለየች ነገር ማለት። ስለዚህ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ ማለት ለሌላ ምንም አልላትም የማልሰግዳትም። ይህ ግን ፊዚካሊ እንቅስቃሴው ይቀየራል ማለት ነው። እምሰግደው ወይ በእማሄ ነው ወይ በአስተብርኮ ነው ወይ በመደፋት ነው። እሱ አይደለም የሚቀየረው። እምሰግድበት አስተሳሰብ ግን ህሊናዬ ግን ይቀየራል። ለሌላ ፍጡር የማልሰግደውን ስግደት ለአብ ለወልድ ለመንፈስ ቅዱስ ምን እላለሁ? እሰግዳለሁ ብለን ነው። በጣም የሚገርመው ለእግዚአብሔር ነው እንጂ ለሌሎች ስግደት አይገባም። ምክንያቱም ይላሉ አንዳንድ ሰዎች ክርክር ሲያነሱ መጽሐፍ ቅዱስ ለጌታ ለአምላክ ብቻ ምን በል ስገድ ይላል አይልም? አይልም። ይገርማቸዋል፣ በጣም ይገርማቸዋል። አይልም። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ለጌታ ለአምላክ ብቻ ስገድ የሚል ጥቅስ የለም። እስቲ እናንበው። የማቴዎስ ወንጌል ምዕራፍ 4 ላይ ነው ያለው። የማቴዎስ ወንጌል ምዕራፍ 4 ላይ ጌታችን ከሰይጣን ጋር የተነጋገረበት ስፍራ ነው። ጌታ አምላክን አትፈታተነው ተብሎ ተጽፏል አለው። ከዚያ ስገድልኝ አለው ሲለው ምን አለው ክርስቶስ? ሂድ አንተ ሰይጣን ለጌታ ለአምላክ ብቻ ስገድ ተብሎ ተጽፏል አላለ። እስቲ አንዴ በሉ ለጌታ ለአምላክ ብቻ ስገድ እንዳትረሱት። ክርስቶስ ምን አለ? ለጌታ ለአምላክ ስገድ እርሱም ብቻ አምልክ። ይለያል አይለያል? እስኪ በሉ ለጌታ ለአምላክ ስገድ እርሱም ብቻ ምን በል። ስለዚህ ብቻ ያለችው ስገድ ላይ ነው አምልክ ላይ? ስለዚህ ያለ ቦታዋ ምን ትሰራለች? እዚህ ለጌታ ለአምላክ ብቻ ስገድ የሚል ጥቅስ ኖሮ ቢሆን ኖሮ የስግደትን ጉዳይ በቅዱሳን በመላእክት ብለን መማር አይገባም፣ ስህተት ነው የሚሆነው። ለጌታ ለአምላክ ስገድ እርሱም ብቻ ምን በል አምልክ። ለእግዚአብሔር ስገድ ለእግዚአብሔር ብቻ ስገድ ግን አይልም፣ እርሱም ብቻ አምልክ ነው የሚለው። እና ብቻ በሌለበት ቦታ አንዳንዴ ሰዎች የሚረዱን ነገር አለ። ብቻ የሌለበት ቦታ እንዳለ ለምሳሌ የጌታን ስም የሚጠራ ይድናል ይላል። የማን ስም? የጌታን ስም የሚጠራ ሁሉ ይድናል ይላል መጽሐፍ ቅዱስ። በቃ አሁን እዚህ 41 ኢየሱስ እንትን ትራንስፖርት ላይ የሚጠሩ ረዳቶች አሉ አይደል? የት እያሉ የሚጠሩት በቃ ይገባሉ ማለት ነው ቀጥታ። ስለዚህ ይብራራል ተጽፎ እንኳን ብናገኘው ማለት ለጌታ ለአምላክ ስገድ እርሱም ብቻ ምን በል አምልክ ነው የሚለው። ለእግዚአብሔር ስግደት ይገባል። ፈጣሪና አምላኬና ተብሎ ይሰገዳል። ማን ነው የሚሰግደው ለእግዚአብሔር? እመቤታችን ትሰግዳለች። ፍጥረት ሁሉ ይሰግዳል። እመቤታችን ቅድስት ድንግል ማርያም ትሰግዳለች። ኢትዮጵያዊ ሊቅ ቅዱስ ያሬድ ምን ይላል? እርሱ ጌታሽ ነውና ይላል። ወውእቱ እግዚእኪ እሱ ጌታሽ ነውና በሉ እስኪ ለእርሱ ትሰግጃለሽ። ማ እመቤታችን ለማ ለጌታችን ትሰግዳለች። እርሱ ጌታሽ ነውና ለእርሱ ትሰግጃለሽ። መስገድ ብቻ አይደለም፣ እመቤታችን ለእግዚአብሔር ትሰግዳለች። ሌሎችም እንዲሰግዱ ደግሞ ታስተምራለች። ማህያዊ ለሚሆኑ ለሥላሴ ሰጊድን ምን የምትይላቸው የምታስተምርላቸው። እኛ ሁላችን ለእግዚአብሔር እንድንሰግድ ታስተምራለች እመቤታችን።
በሰላምታዋ ኤልሳቤጥ ማኅፀን ውስጥ ያለው ዮሐንስ እንዲሰግድ አድርጋለች። ስግደት ታስተምራለች እመቤታችን። ስለዚህ አንቺ ትሰግጃለሽ ጌታሽ ነውና፣ ሁለተኛ ሌሎች ለእግዚአብሔር እንዲሰግዱ ታስተምሪያቸዋለሽ ብሎ ቅዱስ ኤፍሬም ደግሞ ተናግሯል። አባ ጽጌ ድንግል ደግሞ ስለ ቅዱስ ጊዮርጊስና ስለ እመቤታችን ሲናገር አንቲ ኩሎ ታሰግዲ ሎቱ፣ አንቺ ሁሉን ለሱ ታሰግጂለታለሽ፣ ወለኪሰ ይሰግዱ ሎቱ፣ እሱ ደግሞ ለአንቺ ይሰግዳል ይላል ጊዮርጊስን ሲናገር። ሰዎች ቅዱስ ጊዮርጊስ እንዳለ ሌሎች ቅዱሳንንም የሚገባቸውን ክብር እንድንሰጥ እመቤታችን ታደርጋለች። መላእክት ይሰግዳሉ ለእግዚአብሔር። ቅዱሳን መላእክት ጉልበት ላይኖራቸው ይችላል። የምናውቀው የኛ የሚታጠፍ የሚዘረጋ ጉልበት ላይኖራቸው ይችላል። ግን ቅዱሳን መላእክት ይሰግዱለታል ለእግዚአብሔር። መጽሐፍ ቅዱስ ደጋግሞ ተናግሯል። የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ። በጣም ብዙ ቦታ የሰማይ ሰራዊት ለእሱ ይስገዱ ደጋግሞ ይናገራል። ስለዚህ የመጀመሪያው የአምልኮት ስግደት የሚገባው ለማን ነው? ለእግዚአብሔር ነው። ለእግዚአብሔር መስገድ ያለባቸው እነማን ናቸው? ፍጥረታት በሙሉ ከእመቤታችን ከቅድስተ ቅዱሳን ጀምሮ መላእክቱ፣ ጻድቃኑ፣ ሰማዕታቱ ሁሉም እጅግር የሌለውም ይሰግዳል። በልቡም ቢሆን በእማሄም ይሰግዳል። በመንበርከክ ይሰግዳል። መንበርከክ ቢያቅተው በልቡ ይሰግዳል። ቸርነትህን እየለመንኩ በልቤ ጉልበት እሰግዳለሁ ይላል። ለእግዚአብሔር ፍጹም ስግደት ይገባል። በጣም የሚገርመው እኛ አሁን ሌላው ጉዳይ ላይ ሳንመጣ እኛ በቤተክርስቲያናችን ለመላእክት ለእመቤታችን የምናቀርበውን ስግደት የሚተቹ ሰዎች ይቅርታ ያድርጉልንና በእነሱ ስርዓት አምልኮ ውስጥ ሲገባ ነው ሲወጣ ነው ይሰገድ አለ ወይ? ስግደት ራሱ ስግደት የሌለባቸው ክርስትና ነን የሚሉ አካላት አሉ። በጣም በሚያሳዝን ሁኔታ መጽሐፍ ቅዱስ ደግሞ በቅድስናው ስፍራ በሉ እስኪ ለእግዚአብሔር ምን በሉ። እነዚህ ሰዎች ሰማይ ቤት ነው የሚሰግዱት። ቅድስናው ስፍራ ላይ እዚሁ ምድር ላይ ለእግዚአብሔር መሰገድ አለበት። ስለዚህ እኛ እንደው የቅዱሳን ስግደቱ ላይ ትችት የሚያቀርቡት ሰዎች መረዳት የሚኖርባቸው ምንድነው? እሱን ለእኛ የተዉትና እስቲ እነሱ ለእግዚአብሔር እንኳን ይስገዱለት ለሆነ መርሃ ግብር አዘጋጅተው። ምክንያቱም የኛ ቤተክርስቲያን ስግደት አልባ ቤተክርስቲያን አይደለችም። ሲገባ ተሰግዶ ነው ተሳልመን ወይ ተንበርክከን አለዚያም በፍጹም በግንባራችን ተደፍተን ሳንሰግድ አንገባም ወደ ቤተክርስቲያን። ያዛል ዲያቆኑ ስግዱ ለእግዚአብሔር በፍርሃት ምን ብሉ በመሰላቸት አይደለም፣ በመዳከም ባለማስተዋል በፍርሃት ሆናችሁ ፈጣሪነቱን አምላክነቱን ኃያልነቱን እያሰባችሁ ስገዱ ብሎ እንድንሰግድ ያደርጋል። ቤተክርስቲያናችን ሕይወታችን ውስጥ ሁሉ ስግደት እንዲኖር። አንዳንድ ሰው ስቅለት ዓርብ የሚሰገድ የሚመስለው ሰው አለ። እንደውም ከነሱ ስግደት ደረሰ ይላል። ስግደትን በስግደት ቀይሩ። ስግደት ግን ሁሉ ጊዜ የሚካሄድ ነው። የመጀመሪያው ስግደት ለእግዚአብሔር ነው። ሁለተኛው የይቅርታ ወይም ንስሐ የመግባት ስግደት ነው። የጸጸት ስግደት መጽሐፍ ቅዱስ ላይ የምናገኘው የስግደት አይነት ከኔ ጋር ናችሁ? የምን ስግደት? ለምሳሌ በሀገራችን እንደው ሃይማኖቱን ተውትና አንድ ሰው አንድን ሰው ቢበድል ይቅርታ ለመጠየቅ ሲፈልግ ምን የሚያደርግ? በሰውየው እግር ስር ምን ይላል? ይደፋል። ፊዚካሊ ምን እያደረገ ነው? ይዘው አራት አምልከኝ ተነስ ይላል ሰውየው። ሰው ያላሰበውን ማሳሰብ መች አሰበ? እሱስ በግንባሩ የተደፋው ምን ሊለው ነው? ይቅርታ ሊጠይቀው ነው። ስለዚህ ስግደት ሁሉ አምልኮ አይደለም ማለት ነው። ይቅርታም ሊሆን ይችላል። ራሱ ክርስቶስ ይህን ተናግሯል። ማቴዎስ ወንጌል ምዕራፍ 18 ቁጥር 26 ላይ አንድ ሰው ዕዳ ነበረበት እና ካልከፈልከኝ ብሎ ጌታው አስጨነቀው። ሲያስጨንቀው በእግሩ ስር ተደፋና ይላል። ክርስቶስ ነው ይህን ታሪክ የሚተርከው። ጌታ ሆይ ታገሰኝ፣ ሁሉን ከፍላለሁ አለው። ወድቆም ሰገደለት። ይህ ስግደት አምልኮ አይደለም፣ ሌላ አክብሮትም አይደለም። ይቅር በለኝ ማረኝ ማለት ነው። ይቅርታ ለመጠየቅ ሰው ሊሰግድ ይችላል፣ ግን ይህ አምልኮ አይደለም። ለእግዚአብሔር እናደርገዋለን። ንስሐ ስንገባ አባቶቻችን ከሚሰጡ ቀኖናዎች አንዱ ምንድነው? ስግደት ነው። ሶስተኛው የሰላምታ ስግደት ነው። እንደው አሁን ፍቅር ቀዝቅዞ ነው እንጂ ለደህና ነው ወይ ተብሎ ይሰገድ ነበር ለካ። አሁን እኛም ሀገር አሁን ጫማ መሳም ጉልበት ሳም የሚል ነገር ነበር እስከ ቅርብ ዓመት አይደል? አልተወለዳችሁም። ምን የነበርኩኝ የዛኔ ረሳችሁት? የለም እንዲህ ጉልበት መሳም የሚባል ነገር የለም። ቢያንስ ሙሽራ እንኳን ሲወጣ ጉልበት ስማል አይደል? ጫማ መሳም ልታዩ ትችላላችሁ። ለሚያከብሩት ሰው በጣም ከፍ አድርጎ፣ ግን ያ ሰው አመለከው ማለት አይደለም። አንደኛው የአክብሮት የሰላምታ መጽሐፍ ቅዱስን በግልጽ ይናገራል። በጣም ይደንቃቸዋል። አንደኛ ሳሙኤል ምዕራፍ 20 ላይ እንዲህ ይላል፣ ዳዊትም በምድር ላይ በግንባሩ ተደፋ። ንጉሥ ዳዊት ለማን? ለእግዚአብሔር አይደለም። በምድር ላይ በግንባሩ ተደፋ፣ 3 ጊዜም ለሰላምታ ሰገደ። እስኪ በሉ 3 ጊዜ ለምን ሰገደ?
ለዮናታን በጣም ይወደው ለነበረው ጓደኛው የሳውል ልጅ ዮናታን በጣም ተነፋፍቀው ስለነበር 3 ጊዜ ለሰላምታ ሰገደ። እየተላቀሱ እርስ በርሳቸው ተሳሳሙ ይላል አንደኛ ሳሙኤል 20:41 ላይ ለሰላምታ ስግደት አለ። ሙሴም አማቱን ዮቶርን ሊገናኘው ወጣ ሰገደለት ይላል ዮቶርን። አብርሃምም የባሰ ደግሞ አብርሃም ደግሞ ለኬጢያውያን እንግዲህ አረማውያን ናቸው፣ ጣዖት አምላኪዎች ናቸው። ለኬጢ ሰዎች ሰገደላቸው ይላል ዘፍጥረት 23:7። ይህ ስግደት አምልኮ የለውም ወይም ደግሞ ይቅርታ መጠየቅም የለውም። የምን ስግደት ነው? የሰላምታ ስግደት። እንግዲህ እኛ አሁን ሰላምታችን እያየነው የቀዘቀዘ ሲመጣ ይታወቀናል አይደል? አሁን ኮቪድ ሳይመጣ በፊት እንኳን ሰዎች ተቃቅፈው ሰላምታ ፍቅራቸው የሚገላለጹበት ጊዜ ነበር። ከሩቅ እንትን የሚሉ እጃቸውን ብቻ አነካክተው በሰላም የሚለያዩበት ጊዜ ነበር። እንደየዘመኑ የሰላምታው መጠን እየሳሳ ፍቅር የሌለው ሰላምታ ደግሞ እየበዛ ይመጣል እንጂ ወደ ኋላ ስንሄድ አሁን የኛ ሀገራችን ባህል እንኳን ለሚካኤል ለገብርኤል ለአረጋውያን ኖር በእግዚአብሔር እያለ ጉልበት ሲስም የኖረ ህዝብ ነው። ስለዚህ ልታስተምረው አትችልም። ለምዶታል ውስጡ። አክብሮት የሚባለው ነገር እንደ አዲስ የምንቀጥለው ትምህርት አይደለም። ስለዚህ ይህ የአክብሮት ስግደት ወይም የሰላምታ ስግደት ባለ ስንት አየ? 3። የመጀመሪያው ምንድን ነው? አቤት። ሁለተኛው የንስሐ ወይም ይቅርታ የመጠየቅ። 3ኛው የሰላምታ። 4ኛውና ዛሬ ለመጨረሻ በሰፊ የምናየው ስግደት ዘበጸጋ የሚባለው ስግደት። እንግዲህ ጸጋው የሰጠነው ጸጋ ስጦታ ነው። በስጦታ የሚሰገድ ስግደት እግዚአብሔር እንዲሰገድላቸው ስለሰጣቸው ብለን የምናቀርበው ስግደት ነው። ይህን ስግደት ለብዙዎች እናቀርባለን። የመጀመሪያ ቅድስተ ቅዱሳን ወላዲተ አምላክ እመቤታችን እንሰግድላታለን። አንሰግድም? አባ ጊዮርጊስ ዘጋስጫ ለድንግል ማርያም ስግደት ይገባል አይገባም ተብሎ ሲጠየቅ ምን አለ? እኔማ እግሯ የረገጠውን ስመው ዘንድ ማን በፈቀደልኛል? ስግደቱን ተውትና ጥላዋ ያረፈበትን ቦታ እነካው ዘንድ። በሃይማኖት መነጽር ስታየው ሲጀመር ስግደት የሚለውም ያንሳል። ለእመቤታችን ለመስቀሉ እንሰግዳለን። ለመስቀልከ ንሰግድ ኦ ሊቅነ ወለትንሣኤከ ቅድስት ንሴብሕ ኩልነ ያን ነው ስንሰግድ የነበረው። አቤቱ ለመስቀልህ ምን እንላለን? እንሰግዳለን። ንስግድ ለመስቀል ወለማርያም ድንግል፣ ለመስቀልና ለማርያም እንስገድ እየተባባልን እየተቀባበልን እያዜምን ነው መስተንቁ ዘመስቀል የምናደርሱ። ስለዚህ ለእመቤታችን እንሰግዳለን። የመጀመሪያው ለእመቤታችን ስግደት እንዲገባ ወይም እንደሚያስፈልግ እንደሚገባት ብዙ ጊዜ አልወስድባችሁም። በጣም የተለመዱ ጥቅሶች አሉ፣ ሁልጊዜ የምንሰማቸው 2 ጥቅሶች። አንደኛ ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 3 ላይ ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽን ትቢያ ይልሳሉ የሚል። ሁለተኛው ብዙዎቻችን የምናውቀው ትንቢተ ኢሳይያስ ምዕራፍ 60 ከቁጥር 14 ላይ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። እነዚህ ጥቅሶች ታውቋቸዋላችሁ፣ አዲስ አይደሉም። ግን እዚህ ትምህርት ላይ የምናነሳው ምንድነው? ሰዎች ይህ ጥቅስ ሲነሳላቸው ሲጠቀስላቸው በጣም ተበሳጭተው የሚሏቸው ነገሮች አሉ። በመጀመሪያ ሁለቱንም ጥቅሶች ከፍ ብላችሁ ስታነቡት ድንግል ማርያም የሚል ስም የለውም። ገና እመቤታችንም አልተወለደችም። ኢሳይያስም እየተናገረ ያለው ለሌላ ሰው ነው፣ ለሌላ ሕዝብ ነው። እየተናገረ ያለው ስለ ዳዊት ከተማ ስለሆነችው ስለ ጽዮን ነው፣ ስለ ኢየሩሳሌም ከተማ አይደለም። ለከተማ አይደለም ብለን አንከራከርኛል። ለከተማው ነው ይሰገዳል ያለው። ከፍ ብላችሁ ስታነቡት በቁጣዬ ቀስፌ በፍቅሬ ምሬሻለሁ ይላል። የኢየሩሳሌም ከተማ ሆይ ተቆጥቼሽ ነበር፣ አሕዛብ እጅ ላይ ጥዬሽ ነበር፣ በረሃብ በደዌ በቸነፈር እንድትመጪ አድርጌ ነበር፣ በቁጣዬ ቀስፌሽ ነበር፣ አሁን ግን በፍቅሬ ምን ብዬሻለሁ? ምሬሻለሁ። ስለዚህ የሊባኖስ ዝግባ ወደ አንቺ ይመጣሉ። የሊባኖስ ዛፎች እጅግ በጣም ትልልቅ ዛፎች ናቸው። ባንዲራቸውም ላይ ያለው አሁን ዛፍ ነው እና ትልልቅ ዛፎች አሉ። እነሱ ሁሉ ይመጣሉ። መጥተው በአንቺ ላይ ትልልቅ ህንፃዎች ይሰራሉ። የእግሬን ስፍራ አከብራለሁ፣ መቅደሴ ድጋሚ ይታነጻል። የናቁሽ አሕዛብ የናቁሽ የሰደቡሽ አሕዛብ ሁሉ ወደ እግርሽ ጫማ ምን ይላል? ይሰግዳሉ። ጽዮን ከተማዋን ነው ልባ ኢየሩሳሌም ከተማዋን እግሯ ስር ተደፍተው ከተማ እግር የለውም አለው የሚል ክርክር የሚያነሱ ሰዎች አሉ። ተገቢ አይደለም። ምክንያቱም ፐርሶኒፊኬሽን ነው፣ የሰውኛ ዘይቤ ነው። ከተማዋን እንደ ሰው ነው እያናገራት ያለው እና ወደ እግርሽ ጫማ ምን ይላሉ? ይሰግዳሉ። የእግዚአብሔር ከተማ የሆንሽ ጽዮን ሆይ ብለው ከፍ ከፍ ያደርጉሻል ይላል።
ሁለተኛውን ጥቅስ ቀደም ያለ ብያነበብኩት ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል፣ የእግርሽን ትቢያ ይልሳሉ የተባለችው ኢየሩሳሌም ነች፣ ከተማዋ ነች። እዚህ ላይ እኛ ምንም ችግር የለብን። ይህንን ጥቅስ ለእመቤታችን ስንጠቅሰው ነው ከሰዎች ጋር የምንጋጨው እና ለድንግል ማርያም እንዴት የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ እንዴት ትላላችሁ? ይሄ እኮ የተባለው ለከተማዋ ለጽዮን ነው ይላሉ ሰዎች። ከተማ ፈጣሪ ነው ፍጡር ነው? እባካችሁ መልሱ። ፈጣሪ ነው ፍጡር ነው? ስለዚህ ለከተማ ተሰግዶ ለእመቤታችን አይሰገድ? እንግዲህ ኢየሩሳሌምን እግር የጣላችሁ ሰዎች የተሳለማችሁ ትኖራላችሁ። በቪዲዮ ሁላችን እናውቀዋል። ኢየሩሳሌም ከተማ ማለት 30 ወንበዴ ሲራገጥባት የሚውል ነች። በአሁኑ ሰዓት በተለይ አብዛኛው ንግድ፣ ወንጀል ምን አሁን ደግሞ ምን ደም እንደሚፈስባት እያያችሁ ነው። ይህችን ከተማ የእግዚአብሔር ስም ስለተጠራባት ብቻ የናቁሽ ሁሉ ወደ እግርሽ ጫማ ምን ይላል? ለምን? የእግዚአብሔር ከተማ የሆነች ጽዮን ነው ይሉሻል። ይህ ሁሉ ኃጢአት፣ ይህ ሁሉ ዝሙት፣ ይህ ሁሉ ክፉ ነገር የሚፈጸምባት ከተማ እግዚአብሔር በስሙ ስለጠራት ብቻ የሚሰገድላት ከሆነ በሐሳቧ እንኳን በድላ ማታውቅ እመቤታችን ሊሰገድላት ይገባል አይገባም? ይገባል። ይገባል። በሮችሽ ይከፈታሉ። አሁን እኛ ብሉይና አዲስ ጥላ እንደ አካል አይደሉ? የብሉይም ጽዮን በሐዲስ ኪዳኗ የእግዚአብሔር ማደሪያ የእግዚአብሔር ከተማ ድንግል ማርያም ነች። አሁን ሌላ ከተማ የለም ለእግዚአብሔር። 9 ወር ማህፀኗን ከተማ አድርጎ ያደረባት ከስጋዋ ስጋ ከነፍሷ ነፍስ የነሳ እሷ ነች የእግዚአብሔር ከተማው ማደሪያው። ስለዚህ ለዚያች ከተማ ከተሰገደ ለዚህችኛዋ ከተማማ ምን ያህል ይሰገድ የሆነ? በቁጣዬ ቀስፌ በፍቅሬ ምሬሻለሁ ይላል። በሔዋን ተቀስፈን ነበር አይደል? ሔዋን ተቀስፋ ነበር። በፍቅሬ በድንግል ማርያም ምሬሻለሁ። ድጋሚ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። አጋንንትን ከእግርሽ በታች የሚንቁሽን የሚጠሉሽን ከእግርሽ በታች ያደርግልሻል ልትባል እመቤታችን ይገባታል አይገባትም? በዚህ ምክንያት ለወላዲተ አምላክ እንሰግዳለን። ሙሴ የጸጳጦስ ፊት ጫማውን አውልቆ የለ እሳት የነደደባትን ዛፍ አይቶ እኛ ሌላ ዛፍ የለንም፣ እሳት መለኮትን የያዘች ዛፍ ማነች? እመቤታችን ነች። ጫማችንን እናወልቃለን፣ እንሰግዳለን። ድንጋይ ልንተራሳለን እንዳያውቁ ለወላዲተ አምላክ ስግደት ይገባል። ለመስቀሉም ስግደት ይገባል። አባቶቻችን ስለ መስቀልና ስለ እመቤታችን ስግደት በአሱት የተናገሩበት መስተንቁ የሚባል ጸሎት አለ እና እዚያ ላይ ንስግድ ለመስቀል ወደ ማርያም ድንግል እያልን እየተቀባበልን ለመስቀል እንስገድ ለድንግል ማርያም ንስግድ ለመስቀል ወደ ማርያም ድንግል እንላለን። ለመስቀል እንስገድ እንዲሁም ከዚያ ምን ይላል? አንደኛ ንጉሠ እጽዋት መስቀል ይለዋል። መስቀል የእጽዋት ንጉሥ ይለውና እስመ ተቀደሰ በደመ ክርስቶስ መድኅን፣ በመስቀል ላይ የፈሰሰው የማን ደም ነው? የክርስቶስ። ስለዚህ በደሙ ተቀድሷልና እንሰግዳለን ለመስቀሉ። እመቤታችን ደግሞ ከስጋዋ ስጋ ከነፍሷ ነፍስን ስለነሳለን እንሰግዳለን። ለመስቀል ለእመቤታችን እንሰግዳለን። ለመላእክትም እንሰግዳለን። በጣም ብዙ ጥያቄና ብዙ መልስ ያለበት ጉዳይ ይሄ ስለሆነ ይህ በሰፊው ተመልክተን እናበቃለን። ለቅዱሳን መላእክት ብዙ ቦታ ስግደት እንደሚገባ ተጽፏል። የጸጋ ስግደት ከኔ ጋር ናቸው። የምን ስግደት? ቅዱሳን መላእክት እመቤታችን እንሰግድላቸው የጸጋ እግዚአብሔር አክብሯቸዋል ብለን ነው የምንሰግደው። ለሰይጣን አንሰግድም። ስገዱልኝ ብሎ ነው የወደቀው። የፈለገ ቢለምነን ለዚህ ነው እንደማንሰግድለት አውቆ ነው እኔ ገብርኤል ላይ ሚካኤል እያለ የሚቸገር ሰይጣን ሆኖ እንደማንሰግድለት ስለሚያውቅ። ለቅዱሳን መላእክት በጣም ብዙ ቦታ ስግደት ተጽፏል። ከብዙ ቦታዎቹ ግን ጠቅለል ስናደርገው በአጠቃላይ በመጽሐፍ ቅዱስ ለቅዱሳን መላእክት 7 ጊዜ ተሰግዷል። ስንት ጊዜ? 7 ጊዜ። ቤት ስትገቡ እናንተ ፈልጉት። ተወሰኑትን ግን ልንገራችሁ። በጣም ውብ የሆነው የበለዓም ታሪክ ነው። በለዓም የተባለው ነቢይ እስራኤልን ለመርገም በልቡ ሰበብ እየፈለገ ገንዘብ ላለማጣት እንዴት ተንኮል ስራ እያለ እያብሰለሰለ ሲሄድ ከመንገድ በአህያ ላይ ሆኖ ሳለ የእግዚአብሔር መልአክ ተቋቋመው ይላል። መጋቤ ብሉይ ቅዱስ ሚካኤል ነው። ቆሞ ከመንገድ ዘጋበት። እሱ አላየውም ነበር መልአኩን። አህያይቱ ግን አይታ ከመንገድ ፈቀቅ አለች ይላል። አህያይቱን በበትር መታት። ከዛ መልአኩ ጥሎ ሄደ። ድጋሚ ጠባብ መንገድ ላይ በግራ በቀኝ ግንብ ያለበት አጥር ያለበት መንገድ ላይ መልአኩ መጥቶ ቆመ።
አህያይቱ መልአኩን አይታ የበለዓምን እግሩን ከግድግዳ ጋር አጣበቀችው ይላል። ተኛች፣ አልሄድም አለች። በለዓም ወርዶ ያችን አህያ ጽኑ ድብደባ ደረሰባት፣ ደበደባት። አህያይቱ አፍ አውጥታ አንደበት አውጥታ ስለምን ትመታኛለህ? እስከ ዛሬ ድረስ ስትገለገልብኝ የነበርኩ አልነበርኩም? ምን እንዲያደርግ ዘንድ ልማዴ ነውን? ብላ ጠየቀችው። ስላላገጥሽብኝ ነው፣ ሰይፍ በእጄ ቢኖር ኖሮ እገልሽ ነበር ብሎ መለሰላት። እኔ በጣም ይገርመኝ መልስ መስጠቱ ነው። እንደው ሌላውን ተውት። አህያ ቢያናግር ትመልሳለህ? እንዴት አደራችሁ ቢል ውሻ አሁን እግዚአብሔር ይመስገን ትላለህ? እና ከዚህ በፊት ሰምቷት አያውቅም። እና ይወያያል ጭራሽ ስላላገጥሽብኝ ነው። ከዚህ በፊት አድርጌ አውቃለሁ እንዴ ስትለው አይ እሱስ አላደረግሽም። ከዚህ በፊት አውርታ ታውቃለች? እሱም እኮ ማስተዋል አለበት። ቅዱስ ኤፍሬም ሶርያዊ ልብ ሲደፈን ተአምር እያየ አታምነው። ከአህያው ጋር ውይይት ጀምራል። እንዴት ተናገረ ትተ ማለት። ያም ሆነ አህያይቱ ፈቀቅ ያለችው ማንን አይታ ነበር? መልአኩን አይታ ተኛች። አህያ መቼስ ሰው ተሸክሞ ሲተኛ ተንበርክኮ ነው። መቼስ ይህን ማስረጃ አድርገን አንጠቅስም እንጂ በቻለችው ሰግዳለች መልአኩን አይታ። ያም ሆነ እግዚአብሔር የበለዓምን አይኑን አበራለት ይላል። አይነ ስውር አልነበረም፣ የልቡ አይን ነበር የታወረው። ልክ አይኑ ሲበራ መልአኩን አየ፣ በግንባሩን ተደፍቶ ምን አለ? ሰገደ። አልበራላችሁም ይላሉ አንዳንድ ሰዎች። እግዚአብሔር ያብራላችሁ። ሰው ሲበራለት ለመልአኩ በግንባሩ ተደፍቶ ምን ይላል? ይሰግዳል። እንዳየ ሰገደ። ይሄ የበለዓም ስግደት ነው። በጣም በተደጋጋሚ ዳዊት ሰግዷል፣ ማኑሄና ሚስቱ ሰግደዋል። ኢያሱ ደግሞ በጣም ይገርማል። ቅዱስ ሚካኤልን አገኘው በጦር ሜዳ መሃል። አንተ ማነህ? ከኛ ወገን ነው ወይስ ከጠላቶቻችን ወገን ነህ ብሎ ጠየቀው። ኢያሱ ምዕራፍ 5 ቁጥር 14 ላይ አይ እኔ እግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ አለ። እግዚአብሔር ሰራዊት አለቃ ማን ነው? ቅዱስ ሚካኤል ነው። የእግዚአብሔር ሰራዊት አለቃ ነኝ አለውና የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ። ኢያሱ ምንድን ያለው? ጌታዬ ለባሪያው ምን ያዘዋል? ምን ያደርግ ዘንድ ትወዳለህ? ጌታዬ ለባሪያው ምን ይነግረዋል ብሎ ጌታዬ ብሎ ቅዱስ ሚካኤልን አነጋገረው። በግንባሩም ወድቆ ተደፍቶ ሰገደለት። እንግዲህ ይህን ካልን የመጨረሻ የምናነሳው ብዙ ጊዜ ይህንን ስትጠቅሱ ሰዎች ምን ይላሉ? ይሄ ብሉይ ኪዳን ነው። እንግዲህ መጀመሪያ መጽሐፍ ቅዱስ ላይ አለ ወይ እስቲ ለመልአክ ስገድ የሚል አለ የሚል ነው መጀመሪያ ሲጠቀስ። እሱማ አለ ግን ብሉይ ኪዳን ነው ይላሉ። የመናፍቅ ወራጅዋ ሲወስደው ድሮም ወደ ታች ሰፈር መሄድ ፈልግ ነበር ይላል አሉ። ትራንስፖርት አገኘው ግን ወስዶት ነው እሱ ሄዶ አይደለም። ልክ እንደዛው መጀመሪያ አፍጦ እስቲ የሚል አለ ወይ የሚል መልስ ሲያጣ ሰው ሁለተኛ ብዙ ሰዎች የሚያነሱት ይሄ ብሉይ ኪዳን ነው። በሐዲስ ኪዳን እኛ ሁለት ቦታ የእግዚአብሔር መልአክ እዚሁ የዮሐንስ ራእይ ምዕራፍ 19 ላይ የእግዚአብሔር መልአክ ፊት ሰግዶ የነበረ አንድ ሐዋርያ አለ። ማን ነው? ደከማችሁ እንዴ? ቅዱስ ማን? ዮሐንስ ወንጌላዊ። ዮሐንስ ወንጌላዊ ሊሰግድ በነበረ ጊዜ የገጠመውን እንዲህ ሲል ጽፏል። ራእይ ምዕራፍ 19 ቁጥር 9 እነሆ ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋው። ምን ልልለት? ልሰግድለት። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ይላል። ከለከለው ማለት ነው። ሁለተኛ የዮሐንስ ራእይ ምዕራፍ 22 ላይ ድጋሚ ከቁጥር 8 ይኸው ሐዋርያ ቅዱስ ዮሐንስ ወንጌላዊ እንዲህ ሲል ጽፏል። ይህን ያየሁት እና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁም ጊዜ ይህን ባሳየኝ በመልአኩ እግር ፊት፣ በማን ፊት? በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞች ጋር ከነቢያትም ጋር የዚህ መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ አለኝ። ለእግዚአብሔር ስገድ አለኝ ይላል። ስንቴ ከለከለው? መጽሐፍ ቅዱስ ላይ ለመላእክት ስንቴ ተሰግዷል? አቤት። ስለዚህ 7-2 ነው ማለት ነው ሐሳቡ የሚመራው። ግን መጽሐፍ ቅዱስ ስንት መጽሐፍ? አንድ መጽሐፍ ነው። ይለያያል ሐሳቡ? አይለያይም። በአንድ የእግዚአብሔር መንፈስ የተጻፈ። መላእክቱ ተቀይረው አይደል? ሐዲስ ብሉይ እኮ ለእኛ ነው እንጂ ለመላእክት አይደለም። ከእኛ ጋር ታረቁ እንጂ እነሱ መርገም አልነበረባቸው። በብሉይ የነበረው እግዚአብሔር ነው በአዲስ ኪዳን ያለው ኢየሱስ ክርስቶስ ወይም እግዚአብሔር ትናንትም ዛሬም ያው ነው። ለምንድን ነው 7 ጊዜ ሲሰገድላቸው አትስገድልኝ ሊሉ ቀርቶ ጭራሽ ጫማህን ከእግር ምን በል
አውልቅ ሲሉ የነበሩ መላእክት አሁን ዮሐንስ ጋር ደግሞ ከአንዴም ሁለቴ ለምን ከለከለው የሚለው ጥያቄ በደንብ መመለስ አለበት። በመጀመሪያ ቅዱስ ዮሐንስን ጥቂት ላስተዋውቃችሁ። ወንጌላዊው ቅዱስ ዮሐንስ ከ12ቱ ሐዋርያት አንዱ ነው። እንደምታውቁት ከሐዋርያት መካከል 3 ምስጢረኞች አሉ። ማን? ጴጥሮስ፣ ዮሐንስና ያዕቆብ የምስጢር ሐዋርያት የሚባሉ ማለት ነው። ልብ አድርጉ። ከ12ቱ ምርጥ 3 ውስጥ አንዱ ዮሐንስ ነው። ከ12ቱ ደግሞ አንድ ከተባለ ጌታ የወደው የነበረ ሐዋርያ ማን ነው? ዮሐንስ ነው። ከጌታ ደረት የተጠጋ እሱም ደግሞ በእምነቱ ጽኑ እርግጠኛ ነበረ። ሐሙስ ዕለት ጌታ ወይ አሳልፌ የምሰጥህ እኔ ሆንን እያሉ እየመጡ ሲጠይቁት ቅዱስ ዮሐንስ ግን እኔ ሆንን አላለም። ማን ነው አሳልፎ የሚሰጥህ? መቼስ እኔ አልሆንም። ማን ነው ያውቀዋል። የፍቅሩን ጽናት ስለሚያውቀው እስከ መጨረሻም እስከ መስቀል የተከተለው ማን ነው? ቅዱስ ዮሐንስ። በጣም የቀረበ ነው ቅዱስ ዮሐንስ። ይወደው የነበረ ሐዋርያ ተብሎ የተጠራ ጌታ ሁሉንም ይወዳል። በእርግጥ ቅዱስ ዮሐንስ አፈወርቂን ሲያብራራ ፀሐይ ወደ አንድ ቤት ውስጥ የምትገባው መስኮቱ በተከፈተላት መጠን ነው። በጣም ከተከፈተ ብርሃኑ በጣም ይገባል፣ ጥቂት ከተከፈተ ጥቂት ይገባል። የእግዚአብሔር ፍቅር እንደ ፀሐይ ለሁሉ አብርቷል። ልብህን በጣም በከፈትክ ቁጥር አንተ ላይ የበለጠ ሊያበራ ይችላል። ስለዚህ ዮሐንስ የበለጠ ይወደዋል የተባለው ለክርስቶስ ፍቅር የበለጠ ምላሽ የሰጠው ቅዱስ ዮሐንስ ስለሆነ ነው። ለጌታ ቅርብ የነበረ ሐዋርያ ነው። ልብ አድርጉ። ከዚያ ውጭ ግን እስከ መስቀል ከመከተሉ እመቤታችንን ከመቀበሉ በኋላም ደግሞ እንደ ዮሐንስ የተራቀቀ ጸሐፊም ደግሞ የለም። ነባቤ መለኮት ተብሎ የሚጠራ ነባቤ መለኮት ዘቴዎሎጂያን የሚባሉ በጣም ጥቂት ቅዱስ ጎርጎርዮስ ዘንዚናዙና እሱ ናቸው በቤተክርስቲያናችን። ነባቤ መለኮት ተብሎ የሚጠራ ነገረ መለኮትን አራቆ ይጻፈ። እንደውም በቃ እስኪባል በእኛ ትርጓሜ መጽሐፍ አንዳንዶች ለቅዱስ አውግስጢኖስ ይጠቅሱታል። በእኛ መጽሐፍ እንደውም ኤጂያን የሚባል ባህር ላይ ቁጭ ብሎ እያለ የዮሐንስ ወንጌልን ሊጽፍ እንግዲህ ተግዞ በእስር ላይ ነው ያለው። ከኔ ጋር ናቸው አይደል? እየጻፈ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ እርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በእርሱም ብርሃን ነበረች፣ ብርሃንም የሰው ሕይወት ነበረች፣ ብርሃንም በዓለም ያበራ ነበር እያለ የዮሐንስ ወንጌልን የመጀመሪያ አንቀጽ እንደጻፈ አንድ አስገራሚ ነገር አየ። የእግዚአብሔር መልአክ በእንቁላል ቅርፊት የኤጂያንን ባህር እየቀዳ ሲደፋይ፣ ከዛ ምን እየሰራ ነው ብሎ ሲጠይቀው አይ ይህንን ባህር በዚህ ቅርፊት ቀድቼ አድርቄ ቤት ሰርቼ ለመኖር ነው። እንዴት ይታሰባል? ይሄ ትዕግስት ካለኝ አደርገዋለሁ። አንተ አለ አይደል የማያልቀውን ምስጢረ መለኮት ልጽፍ የጀመርከዋል ነው እንዴ ያለና ቅዳሴ ዮሐንስ ወልደ ነጎድጓድ የሚለውን ጸሎት እዚህ ላይ ነው የደረሰ የጸለየው ይላል የቤተክርስቲያናችን መጽሐፍ። ከዛ በኋላ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ብሎ ስለ መጥምቁ ዮሐንስ መጽሐፍ ጀመረ፣ የሰማዩን ትቶ ማለት። እቺ አሁን ያነበብናት አንቀጽ ግን የዕድሜ ልክ ተርጉመን አልጨረስናት። ይህን ያህል ነገረ መለኮትን እንደውም በጣም ይገርማቸዋል። ቅዱስ ዮሐንስ አፈወርቅ መላእክት ራሳቸው ስለ መላእክት አፈጣጠር ከዮሐንስ መማር ይፈልጋሉ። ስለማን? ነገረ መላእክት ሊማሩ ማለት ነው። ከማን? ከዮሐንስ። ይህ ሁሉ እውቀት አለው። የዮሐንስ ወንጌልን ጽፏል። የዮሐንስ ወንጌል የታቦት ክብር ያለው ነው። በቤተክርስቲያናችን ታቦት በሌለበት ይቀደስበታል። የዮሐንስ ወንጌል የመጽሐፍ ቅዱስ ቅድስተ ቅዱሳን የሚባለው የዮሐንስ ወንጌል ውስጠኛው ክፍል የሚባለው የዮሐንስ ወንጌል። የዮሐንስ ራእይን የጻፈ ብዙ ምስጢራትን ያየ ነው ዮሐንስ። 3 ዓመት ከጌታ እግር ስር ተምሯል ቁጭ ብሎ። መንፈስ ቅዱስም ወርዶለታል የቀረውን ደግሞ ሊያሟላለን። ከዛ አልፎ ግን ብዙ ተራቋል፣ እውቀት አለ እና ቅዱስ ዮሐንስ ተሳስቶ ሰገደ ለመልአክ ለማለት እንችላለን። እንደው ምንም ባያቅ እንደው ከጎረቤቶቻችን የተሻለ ያውቃል አያውቅም? ለመልአክ ስግደት እንደሚገባ እንዴት አያውቅም? ስንቴ ነው የሰገደው? 2። እሺ አንዴስ ተነገረው፣ ሁለተኛ እንዴት ይደግመዋል? አንዳንድ ሰዎች ምን ብለው ጽፈዋል? ዮሐንስ መጀመሪያ የሰገደው ጥቂት ሊቃውንትም አሉ ከቀደምት። ያው እኛ በአንድ ሊቅ ሐሳብ አንመራም፣ በሃይማኖት አበው ነው የምንመራውና አንዳንድ ሊቃውንት ምን ብለው ጽፈዋል? አይ ኢየሱስ ክርስቶስ መስሎት ነበረ፣ መልአክ መሆኑን አላወቀም። ቅድም በደንብ አንብቤላቸዋለሁ። ይህን ባሳየኝ በመልአኩ እግር ስር ነው ያለው። በምኑ ስር? የጻፈው በኋላ ነው በፊት ነው? ከተፈጸመ በኋላ ነው በፊት ነው የጻፈው? በኋላ ከሆነ እኔ መጀመሪያ ኢየሱስ መስሎኝ ነበር ይል ነበር።
በመልአኩ ፊት ነው ያለው። የዮሐንስን ጸባይ ደግሞ እናውቀዋለን። መስሎት ከነበረ መስሎ ነበር ይላል። እስቲ ላንብብላችሁ። ይሁዳም ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት ስጥ ያለው መስሏቸው ነበር። የሰማችሁ ምን ነበር? መስሏቸው ነበር። ልታለቅስ መስሏቸው ተከተሏት። ዮሐንስ የአልዓዛር ለቅሶ ላይ አትክልተኛ መስሏት ነበር። መግደላዊት ማርያም ክርስቶስን። ለተጻፉት መጽሐፍት ራሱ ኢየሱስ ያደረገው ብዙ ነው። ላደረገው ሁሉ ቢጻፍ ለተጻፉት መጽሐፍት ራሱ ዓለም የማይበቃቸው ይመስለኛል። ምን ይለኛል? ሲመስለው መሰለኝ ይላል ዮሐንስ። ግን እዚህ ላይ አላል። በመልአኩ ፊት ሰገድኩ ነው የሚለው። ስንቴ ነው የሰገደው? ሁለቴ። ለምን ሰገደ ነው? ለምን መልአኩስ ከለከለው የሚለውን ከራሱ ከመልአኩ ብዙ ጊዜ እኛ መጽሐፍ ቅዱሱ ራሱ መናገር እየቻለ እኛ እናወራለታል። ዮሐንስ ሆይ ለእኛ ለመላእክት እኮ ስግደት አይገባንም፣ ድሮ ይገባን ነበር፣ አሁን ትተናል ብሎ አላለ። ምንድን ነው ያለው? እንዲህ ይላል። እስቲ ላንብብላችሁ ቃል በቃል ዮሐንስ ራዕይ ምዕራፍ 19 ሰገድኩለት፣ እርሱም እንዳታደርገው ተጠንቀቅ። ለምን? ከአንተ ጋር በሉ እስኪ ከወንድሞች ጋር አብሬ ባሪያ ነኝ። ከማና ከማን? ከአንተና አብሬ ምን ስለሆንኩ ምን አትበልልኝ። ደገመው 22 ላይ እንዳታደርገው ተጠንቀቅ። ለምን? ከአንተ ጋር በሉ ከወንድሞች ጋር ከነቢያትም ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ምንድነኝ? ባሪያ ነኝ። አሁን ምን አለ በሁለቱ ጥቅስ ውስጥ? ዮሐንስ ሊሰግድለት ሲል አትስገድልኝ። ለምን? ከአንተና ከወንድሞች ሐዋርያት ጋር ከነቢያት ጋርና የዚህን መጽሐፍ ቃል አብሬ ምን ስለሆንኩ አትስገድልኝ ማለት አንተ ከኔ በምን አንሰ ነው ለኔ የምትሰግደው? መልአክ ሊሆን ምን ቀረው? ቅዱስ ዮሐንስ ድንግል እኮ ነው። እንደ መላእክት የሰማይን ምስጢራት ያየ ነው። ከጌታ ደረት አለ ከመላእክትም ይበልጣል በክህነቱ። እነሱ በክንፋቸው ተሸፍነው የሚቆሙለትን ጌታ ወደ ደረቱ ተጠጋ ይላል። ከክርስቶስ ደረት የተጠጋ ነው ዮሐንስ። ካህን ነው፣ ስጋው ደሙን የሚፈትት ነው። የካህናት ክብር ከመላእክት ክብር ይበልጣል። ቅዱስ ጳውሎስም ብሏል፣ በመላእክት እንኳን ብንፈርድ አታውቁም። እናንተ ለትዳር ጉዳይ ፍርድ ቤት ለፍርድ ቤት እየሄዳችሁ ታስተቹናላችሁ፣ ታሰድቡናላችሁ። እኛ ለእናንተ እናንሳለን ወይ? መላእክት ላይ እንኳን እኮ እንፈርዳለን። የካህኑ ስልጣን ከመላእክት በላይ ነው። ዘይተውበ ለመላእክት ተውበ ለካህናት፣ ለመላእክት ያልተሰጠ ለካህናት ተሰጠ ነው። ስለዚህ ዮሐንስ ሊሰግድለት ሲል ከበደው። አንተ በስልጣን ከፍ ያለ ሰው ሲነሳልህ ዝም አትልም ማለት ነው? ኧረ በፍጹም አይገባም ትላለህ። ዮሐንስ ሊሰግድለት ሲል ከበደው። አብሬ ባሪያ ነኝ ከአንተ ጋር ከወንድሞች ጋር የዚህን መጽሐፍ ቃል ምን ከሚሉ ጋር። ስለዚህ አንድ ሰው ለመላእክት አለመስገድ ካማረው እንኳን ወይ ዮሐንስ መሆን አለበት፣ ወይ ደግሞ ነቢይ መሆን አለበት፣ ወይ ሐዋርያ መሆን አለበት። አለዚያም የዚህን መጽሐፍ ቃል ሁሉ ምን ማለት አለ? እየሰማችሁ እነዚህ ካላሟላ ራሱ አልሰግድም ማለት አይችልም። ግን ስላሟሉም አንሰግድም አላሉ። ዮሐንስ ስንቴ ነው የሰገደው? አንዴ አይደለም ስንቴ። የሚያሳዝነው ዮሐንስ ራዕይ ምዕራፍ 22 ላይ አለቀ እንጂ 23ኛ ምዕራፍ ቢኖረውና ዮሐንስ መልአክ ቢያገኝ ኖሮ ምን ይል ነበር? ይሰግድ ነበር። 23 ላይ ስላለቀ በአንድ ጥቅስ ልጨርስላችሁ። አይ በቃ እኛ ይሄ ሎጂክ ነው አንሰማም፣ በቃ አትስገድልኝ ያሏ አይሰገድም የሚል ሰው ካለ ዮሐንስ ራዕይ ምዕራፍ 3 ላይ ራሱ መድኃኔዓለም ክርስቶስ የተናገረው ቃል መዝጊያችን ይሆናል። ከዚያ በፊት ግን ምንድነው አንዳንድ ሰው አሁን መጀመሪያ ለምን ትሰግዳላችሁ ለመላእክት ለሚልና በደንብ ሲብራራላቸው ግን ሰው እኮ ይሄን ለይቶ አያውቅም ይላል። ከኛ ጋር መስራት ያምራቸዋል ማለት በደንብ ማህበረሰቡ ግንዛቤ እጥረት አለ። ችግር የለውም እነሱ ስግደት እንደሚገባ ያስተምሩ፣ እኛ ደግሞ ግንዛቤ እንሰጣለን። እዚህ ይሻል መቆርቆር ይጀምራሉ። ሰው ለይቶ ይሰግዳሉ። አንዱ ንቡረ እድ ክፍለ ዮሐንስ የተባለው አባት አሉ፣ አርፈዋል። አሁን በረከታቸው ይደርብን እና ሄዶ ለሚካኤል ለገብርኤል ሲሰግድ ያምልኮ የጸጋ ያው ስንሰግድ ፊዚካሊ አንድ አይነት ነው አይደል ስግደቱ። እንዴት ለይቼ መስገድ እችላለሁ? የጸጋ ያምልኮ እንግዲህ አሁን እሱ ያሰበው የጸጋ ያምልኮት ያለ ሊሰግድ ነው። እንዴት ለየው ሲላቸው አንተ ዝም ብለህ ስገድ እነሱ የድርሻቸውን ይወስዳሉ። የምን አከፋፋይ መሆን ነው ነው? እዚህ ጋር ክርስቶስ ምን ይላል? ለፊልድልፊያ ወዳለው ቤተክርስቲያን መልአክ አለቃ ነው። በእርግጥ መልአክ ሲባል መልአክ አልነበረም። እዚህ ጋር ለቤተክርስቲያን አለቃ እንዲህ ብለህ ጻፍለት፣
ስራህን አውቃለሁ፣ በአንተ ፊት የተከፈረ በር ሰጥቻለሁ። ኃይልህ ምንም ታናሽ ቢሆን ቃሌን ጠብቀሃል፣ ስሜንም አልካድክም። አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን ሰጣለሁ፣ ድል ትነሳቸዋለህ። ከዚያስ እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። እስቲ በሉ እነሆ መጥተው በእግሮች ፊት ምን ይሉ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ማን ነው እንደዚህ የሚለው? ክርስቶስ ነው። የፊልድልፊያ ቤተክርስቲያን አለቃ እኮ ነው። መጥተው ከእግሮች ፊት እንዲሰግዱ አደርጋቸዋለሁ፣ እኔ እንደወደድኩ ያውቁ ዘንድ። እኛን አያደርገን። አሁን አንዳንድ ሰው የሰይጣን ማህበረተኞች ናቸው እነሱ። እኛን አላለም። ከእኛንማ ለምን ያደርገናል? እሱ እንደወደዳቸው ቅዱሳኑ እናውቃለን አናውቅም? ጠንቅቀን እናውቃለን። ስለዚህ እንሰግድላቸዋለን። ለማያውቁት ግን ለሰይጣን ማህበረተኞች ግን እኔ እንደወደድኩ ያውቁ ዘንድ አደርጋቸዋለሁ፣ ከእግሮች ስር እንዲሰግዱ አደርጋቸዋለሁ ይላል። ስለዚህ ለቅዱሳን እንሰግዳለን። ስግደት በሌለበት በዛኛው ዓለም ደግሞ በነፍሳችን በልባችን የምንሰግድበት ዓለም ነው። ያንን ለማየት እግዚአብሔር በቸርነቱ ይርዳን። የሰማነውን በልቡናችን ያሳድርብን። ተከታታይ ትምህርት ዛሬ እንደሚጀምር ተነግሮ እንደነበር እኔ አላወቅኩም። ለዛ ነው እግዚአብሔር ቢረዳን ከሳምንት ጀምሮ ተግባራዊ ክርስትና በሚል ርዕስ እንማማራለን። ይቆየን። የሰማነውን በልቡናችን ያሳድርብን።